ሰላም 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 ለእናንተ ይሁን የዩቱብ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ያው ዛሬ እንግዲህ በጎን አይደለም ስልኩን እንትን ያልኩት በቁም ነው እንትን እያደረኩት ያለሁት። እንግዲህ የካሜራ ጥራት እንግዲህ ካሜራ ምናምን ኤዲት ምናምን ገና እሱን እስከምንሰለጥን ድረስ እንግዲህ ታገሱኝ የሀገሬ ልጆች ውዶቼ። እንዴት ነው ግን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ቪዲዮቼን ሼር እያደረጋችሁልኝ ሰው ጋር ተደራሽ እንዲሆን ሰብስክራይብም እያደረጋችሁ ማለት ነው ውዶቼ። እና በተረፈ ደህና ናችሁ? ረመዳኑ እንዴት ይዟችኋል? ያው ማታ ራሱ ሌሊት ላይ እያንቀላፋው ምናምን ለቂቄ ነበር የተኛሁት። ቀን ነው እንጂ የለቀኩት ዛሬ የማታውን ማለት ነው። እናላችሁልኝ ግን ዛሬ ሁለተኛ ቀን ነው። ያው ስራችን ጨራርሰን ኩሽናውን አጸዳርተን ምናምን ነገር ያው ትንሽ ደግሞ ቂጣችን እናሳርፋለን ማለት ነው እስከሚጣሩ ድረስ። እና እንደው ይሄ ሮመዳን እንደው በየሰው ሀገር ያላችሁ እንደው እውነት ከ2 ዓመትና ከ3 ዓመት አታስበልጡ። ኡፍ እንዴት እንደሚያንገሸግሽ ጌታን አብሶ ሮመዳን ላይ ማለት ነው። እግዚአብሔር ይመስገን እኔ ጋር እንኳን ይሄን አክል ጫና ስራ በዛብኝ ብዬ ሳይሆን በቃ በዚህ በትንሹ እንኳን እንዴት እግሬ እንደሚንቀጠቀጥ ብታዩ፣ በስማም ለተወሰነ ሰዓት ማለት ነው። እና ይዟችሁ የሀገሬ ልጆች ያው 2 ቀን አስቀንሰናል ማለት ነው። 2 ቀን አስቀንሰናል። እያን 3 ቀን 4 ቀን እየቀለለ ደግሞ እየቀለለ ነው የሚሄደው። ከቀን ወደ ቀን የመጀመሪያ ቀን ይከብዳል። 1 2 3 ቀን ይከብዳል። ከዛ በኋላ በቃ ሎርማን ነው። እና ይዟችሁ እና በተረፋላችሁልኝ የሀገሬ ልጆች። እና ሻይ እየጠጣው ነው። እና እንግዲህ ቪዲዮዎችን እንግዲህ ሼር እያደረጋችሁ አበረታቱኝ። እንደው እዚች ሰው ሀገር እስካለው ድረስ ቪዲዮዎችን እናንተ ናችሁ ማገዝ ያለባችሁ፣ እኔን እናንተ ናችሁ። እውነት ሼር በማድረግ እስኪ ልባችሁ ቅን የሆነ እኔ እግዚአብሔር እኔ ግርም ይለኛል አንዳንዴ ማለት ነው። ማለት ሁሉም ያው ሰው አሳይቶት ምናምን አይደለ ዩቱብ ቻናል የሚከፍቱት እንትን የሚሉት ማይደረስ የሚመስላቸው ሰዎች አሉ። እግዚአብሔርን እዛ እነሱ የደረሱበት ቦታ ላይ ማንደርስ ነገር የሚመስላቸው ሰዎች አሉ። ምን አለበት ቅን ልባችሁ ክፋት ለምን ያስባል? ምቀኝነት መንፈስ ምን ያደርጋል? እኔ በእውነት እግዚአብሔር ምስክሬ ነው። ይህንን እንደውም እኔ እንትን እያልኩ ያለሁት ልጄ ማለት ነው ኤዲት እያስተማርኳት ነው ያለችው ከትምህርቷ ጎን ለጎን ማለት ነው። እና ወንድም ወደፊት እሷ ኤዲቴን ምኑን ስልኩ ያለ አይደል የሚለቀቀው ምናምን እሷን እንትን እንድትልልኝ ማለት ነው። ገባችኋል? እኔ ምንም ሰው ሀገር መስዋዕት ብከፍል ልጄን አሁን እያስተማርኳት ነው ያለሁት ጎን ለጎን ከትምህርቷ ሌላ ኤዲት እየተማረች ነው ኮምፒውተር ቤት ማለት ነው። ግን የሆነ በቃ እኔ በጣም የታዘብኩት ሰው አለ እዚህ ዩቱብ ላይ ማለት ነው። ምን ችግር አለው ሼር በማድረግ በማበረታታት ብታግዙን? የሰው ልጅ እዛችሁ የመዳብ ኩሽና ውስጥ እያጠብን አንኖርም። ይህ የክፋት መንፈሳችን እውነት ቢቀርብን ምን አለበት? እኔ በእውነት የታዘብኩት ሰው አለ። ግን የሆነ ቀን ግን ቀን ይኖራል፣ ምንም ማለት አይደለም። እና ምንም ችግር የለውም ብታበረታቱ። በፊት የነበራችሁት ዩቱብ ላይ እንደዚህ ብታረጉ ቪዲዮውን እንደዚህ አድርጋችሁ ብትሰሩ፣ እኔ እውነት በኮሜንት እንዲህ በውስጥ ማለት እየመጡ ይነግሩኛል። ቪዲዮ እንደዚህ በጎን አድርገሽ ስሪ በስልኩ ላይ ራሱ። ከዛ በኋላ ሰዓትሽን ካስቆጠርሽ በኋላ ለትን ስደርሽ የዛኔ ኤዲቱ ምናምን ይስተካከላል። ቅን ልብ ያላቸው የማላቃቸው በእውነት የማውቃቸውማ ዩቱብ ያላቸው የሆነ በቃ ብዙም አይናገሩም። እኔ ለምን እንደሆነ አላውቅም። እኔ እና የክፋት መንፈሳችን እውነት ቢቀርብ ለዚህ እኮ ነው ኢትዮጵያኖች፣ ለዚህ እኮ ነው ማለት እኛ ለምን እንደሆነ አላውቅም። እርስ በርስ የቅናት መንፈስ አለብን። እግዚአብሔር ያንሳለን። እና የእኔ ውዶች እኔ አበረታቱኝ። እንደው ስወዳችሁ እኔ እህታችሁን አበረታቱኝ። እኔ አሁን እንደው እውነት ለዚህ ለኤዲት ማለት የኮምፒውተር ትምህርት ልጄን እያስተማርኳት ነው ያለሁት። አሁን ስልክ አሁን ራሱ ማታውቀው ጉድ የለም አሉ። ገባችሁ አይደለ?
ከልጆቼ ጋር ከልጄ ጋር ምናምን እሰራለሁ አገር ቤት ስሄድ ከቤተሰቦቼ ጋራ። ስለዚህ እዚህ እስካለው ድረስ ደግሞ እናንተ ማለት ሼር በማድረግ ኮሜንት በማድረግ ሰብስክራይብ በማድረግ ሰዓቱን ደግሞ እንዲሞላልኝ ብታበረታቱኝ ደስ ይለኛል። በእውነት እኔ ሰው ሀገር መሮኛል። አበረታቱኝ እሺ ዶቼ አበረታቱኝ። እና ክፋት ምንም ነገር አያደርግም ለማለት ነው። እና ብዙም እዚህ ቲክቶክ አልኩኝ እዛ ቲክቶክ ላይ እየዋልክ ቲክቶክማ አሁን ማስጠላኝ ጠፋው እኮ ቲክቶክ። ኧረ በስመ አብ እንዴ! ዩቱብ ሰላም አለው አይደለ እንዴ? ዩቱብ እኮ ሰላም አለው። ቪዲዮ ትለቃላችሁ፣ ላይቭ ላይ ተንትላላችሁ፣ ትወጣላችሁ፣ አለቀ። ቲክቶክ እኮ የወንበዴ መዋያ ነው፣ ምንም ጥቅም ለሌለው ነገር ማለት ነው። እና ዩቱብ ላይ በጣም አሁን ዩቱብ ላይ ዘንበል ብያለሁ። እናንተ ደግሞ አበረታቱኝ። እኔ የእናንተ ድጋፍ የእናንተ ማበረታታት ደግሞ እፈልጋለሁ። የሀገሬ ልጆች አበረታቱኝ እሺ። እና ሰላም ሁኑልኝ ባይ። እወዳችኋለሁ። ሼር አድርጉልኝ እሺ። ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ እንዳይረሳ።